ወራህመቱላሂ ወበረካቱሁ። የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? እኔ ጋር አልሐምዱሊላህ። ዛሬ የማሳያችሁ በሱዳር እንዴት አሳምቡሳ እንደሚሰራ ነው። በዚህ ቻናል አዲስ ናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄን እንደምታዩት በሰላ ሱዳር ነው። ይሄ ደግሞ በሰላ ወዲያ ይሄን ዶሮ ቀቀየው ነው። ይሄን ደግሞ ጀዘር ፈቅቄ ነው። አብራችሁን ሆኖ እስከ መጨረሻው ድረስ ተከታተሉ ማለት ነው። ወይም ተወዱታላችሁ ብዬ ተስፋ አደርጋለሁ። ተከታተሉና አብራችሁ እንደምታዩት ቅድም አልፈረፈርኩትም ነበር። ጓንት ተለብሱና ይሄን በደንብ አድርጋችሁ ልክ ታደቁታላችሁ ማለት ነው። ከዚህ እንደምታዩት አሁን አብራችሁን ተከታተሉኝ። ይሄን አብስዬ ዶሮ ሰድር ነበረ ቀቅዬ ከተቀቀለ በኋላ ይሄ እንደዚህ አደረኩት ማለት ነው። እንደምታዩት አሁን ዘይት ጨምሬያለሁኝ። ይሄው ዘይቱን የጨመርኩት ከዛ በሰላት ይሄን እጨምራለሁ። በደንብ አድርጌ እስከንተን እስከሚል ጠብቀዋለሁ እና እናበስላለን። እንደዚህ አረጋችሁት እንትን ካላችሁት እየበሰለ ነው። አሁን እየበሰለ ነው ማለት ነው። በደንብ እንትን እስከሚል ድረስ ቡኒ እስከሚሆን ድረስ መሆን አለበት። የኔ ውድ ቤተሰቦች ሽንኩርታችን እንዲፋለ ምን እንጨምራለን? ይሄን ሽንኩርት ማለት ነው። ይሄ ደግሞ ቀጥታ ሽንኩርት አፍደር የሚወጥ እኮ አለ በሀገራችን ያልበሰለው። ይሄ የቀይ ሽንኩርቱ እራት ማለት ነው። ይሄ ሳይበስል ደህና ሆኖ እንትን ሳይሉ ነቅልት የለ ልክ እንደዚህ ያለው ማለት ነው። ዘዴ ይሄን እንደዚህ ካረኩ በኋላ እንደምታዩት እንደዚህ ሲሆን ሽንኩርት በሰላት ጋር እንጨምር እንዴት ከሆነ በኋላ የተቀፈቀውን እንጀዘር እንጨምራለን ማለት ነው። የተቀፈቀውን እንጀዘር ከጨመርን በኋላ እናዋህደዋለን። ቤተሰቦች ይሄ እንጀዘር ማቀላቀል እንዴት ሞተት ማለት ይዟል በሰል ማለት ነው። እዛ በኋላት ፍልፍል አስዋጥ ጨምራላችሁ። ከዛ ኩዝበራ የተፈጨውን ኩዝበራ ማለት ነው ትንሽ። ከዛ እርድ ኩርኩም የሚሉት ምናምን ፍልፍል አስዋጥና ይሄ ደግሞ ኩርኩም የሚባለው አለና ትንሽ ኩርኩም ትንሽ አረባ አንድ ይሄ ባንድ ተመስተኛ ሊደም እኔ ያሳየኋችሁ መስሎኝ ነበረ። ኩርኩምና ባህራተ ሰባ የአረቦችን ጨምሬያለሁ። ባህራተ ሰባ የሚባለው ቪዲዮ ተቆርጦ አላየሁትም ነበረ ማለት ነው። ከዛ ሚለህ ትጨምራላችሁ። ሚለህ ማለት ነው እንደሚበቃ ያህል እናንተ ታውቃላችሁ። እንግዲህ ያንን ባህራትን ነግሬያችኋለሁ። ፍልፍል አስዋጥ የተፈጨ እንትን ምንድነው ኩዝበራ የተፈጨ እና ባህራተ ሰባ እርድ ትንሽ እርድ ነው ያረኩበት። እህቶቼ እንደዚህ ከበረደ በኋላ ምን ትጨምራላችሁ መሰላችሁ? 3 ሚላጋ በትልቁ ጅብና ካሳ 3 ሚላጋ ጅብና ካሳ እንጨምርበታለን ማለት ነው። እንደዚህ 3 ሚላጋ ጅብና ካሳ እሳቱን ካጠፋችሁ በኋላ ነው ሚልሁን ቀምሳችሁ ምናምን እዚህ እናዋህደዋለን ማለት ነው። እኔ ስለማይመቸኝ ነው አዋህጅ የምመለስላችሁ። እሺ አባይቦቼ በአንድ እጄ እያስኩ ስለሆነ የምቀርጸው ስለማይመቸኝ ነው። ይኸው አሁን ጅብና 3 ሚላጋ አድርጌ አቀላቀልኩት ማለት ነው። አያችሁት? እሳት ግን የለውም። ይሄ ነው ወቅት። አሁን በግዶኔስ ከተፋለ በግዶኔስ ደግሞ እሳቱ ይሄ በጣም ሲበርድ ነው የምንጨምረው። በግዶኔስ ሸሙትት እንዲያይል ማለት ነው። ልምዝምዝ እንዲያይል በጣም ይሄ ብርድ ሲል በግዶኔሱን እንጨምራለን። ከዛ እንጠቀልላለን ማለት ነው። አሳያችኋለሁ እስከ መጨረሻው ላይክ እያደረጋችሁ ባይሆን በጣም ነው የሚጥመው ወላሂ። አሁን እንደዚህ ከሆነ በኋላ ከዛ መጨረሻ ዶሮውን የፈረፈርነውን ዶሮ ጨምራለሁ ማለት ነው። ያርጌ ጨምር አዋህጄ እመለሳለሁ። እሺ እኔ ውድ ቤተሰቦች አያችሁት? ይኸው አቀላቀልኩት ማለት ነው ዶሮውንና
ያበሳሰርኩትን ሁሉንም አቀላቀልኩት ማለት ነው። አሁን እዚህ ደግሞ የምጨማምረው በግዶኔስ እና አሁን ትንሽ ይሄን እሳቱን መታ ያርገውና አሁን የምጨምረው ከዚህ ጅብና ካሳ በግዶኔስ አብራችሁኝ ትሆናላችሁ ማለት ነው። ሚሉን በደንብ ቅመሱ። በጣም ይጥማል። አሁን ለረመዳን መስራት ትችላላችሁ ማለት ነው። ቀላል ነገር ነው። አብራችሁኝ ግን እስከ መጨረሻው ድረስ ተከታታይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ማለት ነው። አሁን እንደምታዩት ይሄን እንትን ትንሽ እሳት እንትን እንዲያለው አጥፍቼዋለሁ እሳቱን ማለት ነው። እሳቱ ጠፍቷል። አሁን የምጨምረው ታያላችሁ። እሳቱን ካጠፋችሁ በኋላ ነው የምትጨምሩት ጅብናውንም። በተለይ በግዶኔሱን የምትጨምሩት በጣም አበረደ በኋላ በጣም ብርድ ሲል ነው መጨመር ያለባችሁ። እሺ ቤተሰቦች ይሄው አሁን እንጠቀልል ስለሆነ ይሄው በግዶኔሱን ጨምሬያለሁ። በርዷን። ይሄ በጣም በርዷን። ሲበርድ ነው በቃ ልትጠቀልሉ ስትሉ በግዶኔሱን ጨምራችሁ የምትጠቀልሉት ማለት ነው። መጠቀልልበት ደግሞ ይሄ ነው። አጅ ነው ማለት ነው። በረዛዝም ነው ማለት ነው። ጠቅልሌ ደግሞ አሳያችኋለሁ።